ሰላም ሰላም ሙሉ ዩቲዩብ ተከታታዮች በዚህ ዩቲዩብ ላይ ዛሬ የማሳያችሁ የሱዙኪ ኤቭሪ የሞተሯን ዘይት አቀያየርን ነው። ስለዚህ እንዴት የሞተር ዘይት ይቀየራል የሚለውን ዛሬ ቀለል አድርጌ ያሳያችኋለሁ። ያው እንግዲህ ይሄ ዩቲዩብ እንደምታውቁት የተለያዩ ስራዎችን እኛ መስራት የምንችላቸውን ቀለል አድርገን ከጊዜያችንን ከመቆጠብና የራሳችንን ነገር ራሳችን መቀየር እንዴት እንችላለን የሚለውን ለማሳየት ታስቦ የተዘጋጀ ዩቲዩብ ነው። ስለዚህ እንደምትማሩበትም ተስፋ በማድረግ የተለያዩ ቪዲዮዎች ተለቀውበታል። መሰናክል አሰራር፣ የመንጃ ፍቃድ ላይ አንዳንድ ጉዳዮች ጥያቄዎችም ካሉ በሚል ብዙ ነገሮች በዚህ ዩቲዩብ ላይ ተለቀዋል እና እነዚህን የተለቀቁትን ነገር በማየት በመማር እንዲሁም ለራሳችሁ አንዳንድ ነገሮችን ቀለል አድርጋችሁ መስራትና ብራችሁን በማትረፍ ለምሳሌ አሁን በትንሿ የሞተር ዘይት ለመቀየር ወደ አንድ ገራጅ ብትሄዱ የምታባክኑትን ጊዜ አንደኛ አስቡት፣ ሁለተኛ የምታወጡት ወጪ ያለ። ስለዚህ እነዛን ወጪዎችን በቀላሉ በቤታችሁ በመቀነስ ምን ማድረግ ትችላላችሁ? ወጪያችሁን ቀንሳችሁ መኪናችሁን አንዳንድ ስራዎችን መስራት ትችላላችሁ ማለት ነው። ለምሳሌ ጠዋት ማታ ላይ መኪናችሁን ነድታችሁ ቤት ስትገቡ ሞተር ዘይቷ እንደዚህ ፈሰስ ብታደርጉ ትችላላችሁ። በደንብ ተንጠፍጥፎ ያድርላችኋል። ከዛ ጠዋት ላይ ደግሞ ስትመጡ ምን ማድረግ ትችላላችሁ? ዘይቷን የምታስሩ ቦታዎችን አስራችሁ ከዛ ቀጥታ ምን ማድረግ ይቻላል? ዘይት መጨመር ይቻላልና ከዛ ሞተሩን ማስነሳት ይቻላል ማለት ነው። ስለዚህ ዛሬ ይህንን የማሳያችሁ ደረጃ በደረጃ ነው። እያንዳንዷን ስቴፕዋን ተከትላችሁ ብትሰሩ ለእናንተም እንዴት ዘይት መቀየር ይቻላል የሚለውን በቀላሉ ትረዳላችሁ ማለት ነው። እንደዚሁ ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ እንድታብሩኝ ስል አመሰግናለሁ። አሁን ወደ ቪዲዮ እናልፋለን ቀጥታ። እሺ ተመልሰናል። አሁን ይሄን የምታዩት እኔ የቀየርኩት የኳርተዝ የሚለውን የቶታል ምርት ነው። ይሄ 20W50 የሚባለውን የሞተር ዘይትን ነው። ስለዚህ ይሄ ሞተር ዘይትን እኔ ለሱዙኪ ኤቭሪ እመርጠዋለሁ፣ ምክንያቱም ጥሩ ነው ያለው የዘይቱ መጠን። እንደዚሁ ደግሞ የሱዙኪ ፊሊትሮ ያው ለዲዛይርም ለምንም የሚሆኑት የሱዙኪ ፊሊትሮ ናቸው። አንዳንድ ሰዎች ኤቭሪ ብሎ ለብቻው የሚመጣ ነው የሚመስለው፣ እንደዛ አይመጣም። የግዴታ የሱዙኪ ኤቭሪም ይሆናል ማለት ነው። ስለዚህ ሱዙኪ ኤቭሪ ብላችሁ ኤችን ፊሊትሮ መግዛት ትችላላችሁ ማለት ነው። ስለዚህ ብዙ እንትን የሚል አይደለም። ማደያዎች ላይ ይገኛል። ማደያዎች ላይ እንደውም እኔ በጠየቅኩትኝ ውድ ሆኖብኛል። ግን ያው እያያችሁ ኦሪጂናል አይደለም የሚለውን መለየት አለባችሁ ማለት ነው። ከዛ በኋላ እነዛ ፊልትሮ ዘይቱን ካዘጋጃችሁ በኋላ የምናደርገው ምንድነው? የመጀመሪያዎች እንደምታዩት ዲፕስቲክ ወይ ደግሞ ሌቤሎ የምትባለዋን ማውጣት አለብን። አውጥተን ክፍት ማድረግ አለብን። ከዛ በኋላ ደግሞ እችን ዳር ላይ እናደርግና ደግሞ የሞተር ዘይት መጨመሪያዋን ደግሞ እሷኑ እንደዚሁ መፍታት ይጠበቅብናል ማለት ነው። እችንም ሁሌም ልክ ሞተር ዘይት መቀየር ስንፈልግ እንደዚህ መክፋፈት ይጠበቅብናል። ግን እንደዚህ በዚህ ቦታ ላይ ሌላ ነገር እንዳይገባባችሁ መጠንቀቅ ይጠበቅባችኋል ማለት ነው። ሌላው ደግሞ እቺት እንደምታዩት ደግሞ እዚህ ያለችዋ እንደምታዩት ምንድናት? የሞተር ዘይቷ የሚፈስባት ቦታ ናት ማለት ነው። ስለዚህ እቺን ቦታ ማድረግ አለብን፣ መፍታት ይጠበቅብናል። እንደዚህ ጆደር ካላችሁ 17 ቁጥር ናት። 17 ቁጥር ናት። ስለዚህ እችን 17 ቁጥሯን በጆደር መፍቻ እንደዚሁ ባገኛችሁት መፍቻ 17 ቁጥሯን ማላላት ትችላላችሁ ማለት ነው። እንዲህ ካላላችኋት በኋላ ብሎና በጣም ቀላል ናት፣ በእጃችሁ መተርተር የምትችል ነገር ናት። ስለዚህ እሷ ብዙም የምታሳስብ አይደለችም። ያው እኔ እንደምታዩኝ በእጅ ያላሏት ነው። ከዛ ዘይቱ በዚህ መንገድ ይፈስላችኋል ማለት ነው። ያው ዘይቱ ሲፈስ ያያችሁት ነው። ስለዚህ እችኛዋን ዘይቷን አፈታችሁ በቃ መተው ነው። ለአንድ ሰዓት ተኩል ለሁለት ሰዓት ድረስ እንዲጠፈጠፍ ብትተውት ትችላላችሁ። ሌላው ደግሞ እናንተ ምንድነው ቅድም እንደነገርኳችሁ ማታ ቤት ስትገቡ እችን ነገር ፈታ አድርጋችኋት ከስራ በኋላ ፈታ አድርጋችኋት ከስር ዘይቱን አስቀምጣችሁለት ገብታችሁ መተኛ ትችላላችሁ። በቃ አለቀ። ስለዚህ በራሱ ጊዜ ተንጠፍጥፎ ያልቃል፣ ይጠብቃችኋል ማለት ነው። ጠዋት ስትመጡ ደግሞ ገባ ብላችሁ ከስር ተኘት ብላችሁ ማሰር ነው ማለት ነው። ያው ልክ እንደዚሁ ትንጠባጠባለች። ያው ፈጠን ስላልኩባት ነው እንጂ ተንጠፍጥፋ በደንብ ነው የምታልቀው። እናንተ ጠዋት ስትመጡ አሁን ልክ እንደማደርገው እንደተፈታው ማድረግ ነው። መልሶ ማሰር ነው። በጣም ቀላል ነው። ለዚህ
ዩቱብ አዲስ ከሆናችሁ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሼር ማድረግ አትርሱ። ላይክም እንዲሁ ለተለያዩ ሰዎች እንዲደርስ እንድታደርጉልኝ ሌሎች እንዲማሩበት። ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ ለሁሉም እንዲደርስ እንድታደርጉ በአክብሮት ጠይቃለሁ። ምናልባት ጥያቄ አስተያየት ካላችሁ ደግሞ ኮመንት ላይ ብትጽፉልኝ፣ ከተመቻችሁ ደግሞ ተመችቶናል፣ ጥሩ ነው ያረከው፣ በዚሁ ቀጥልበት የምትሉኝ ከሆነ ደግሞ ታበረታቱኛላችሁ። ትክክል ካልሆነ ደግሞ ትክክል አይደለም ብላችሁ ደግሞ ብትሰጡኝ አስተያየት ደግሞ ለማስተካከል ጥረት አደርጋለሁ ማለት ነው። ያው አሁን እንደምታዩት የሞተር ዘይቷን እንደዚህ ናት። እቺ ጄሪካን ቀዳችሁ እንደዚህ ማስቀመጥ ትችላላችሁ። ሌላ መቀበያ ብዙ መጨናነቅ የለባችሁም። እንደዚሁ አሁን ደግሞ የፊሊትሯን ደግሞ እንሄዳለን። ፊሊትሯ ላይ ደግሞ እሷን ደግሞ እችን እንፈታለን ማለት ነው። እንደምታዩት ቦታቸው ትንሽ ጠበብ ያለ ነው። ጀማሪ ስትሆኑ ትንሽ ፈተና ይበዛበታል። እጃችሁን ሊገጫጭባችሁ ይችላል። አንዴ ስቴፓን በደንብ እስከምትረዷት ነው። ከተረዳችኋት በጣም ቀላል ናት። እነዚህ በጣም ቀላል ናቸው። በእጅ መፍታት የሚችል ነው። አንዳንድ መኪኖች ላይ እንደዚህ በቀላሉ በእጅ አትፈቱትም። እንደዚህ አይፈታም። ሲፈታ ደግሞ ቀለል ስትል ዘይቷ ወዲያው ትፈሳለች ማለት ነው። አንዳንድ መኪና ላይ የራሱ ቀበቶ አለው መፍቻ፣ በዛ መፍታት ትችላላችሁ። ግን እነዚህ ትናንሽ መኪኖች ሲሆኑ ግን ምንም እንትን አያስፈልጋቸውም፣ መፍቻ አያስፈልጋቸውም ማለት ነው። ስለዚህ በእጃችሁ እንደዚህ ማላላት ትችላላችሁ። ትንሽ ረዘም ያለ ነው። በቀላሉ ቶሎ አይወልቅም። የዚህ የፊሊትሮ ረዥም ነው መስመሩ። ይኸው እንደምታዩት በሱ በኩልም ራሱን የቻለ ዘይት አለ ማጣሪያው ስለሆነ፣ ስለዚህ እሱም እስከሚወጣለት ድረስ መጠበቅ አለባችሁ ማለት ነው። ስለዚህ ቅድም እንደነገርኳችሁ ማታ ገብታችሁ ፈታችሁት ከሆነ ምን ይሆናል ማለት ነው፣ በራሱ ጊዜ ተንጠፍጥፎ ስለሚያልቅላችሁ፣ ያው ሌቭል ቦታ መቆሙን እርግጠኛ መሆን አለባችሁ። ተንጠፍጥፎ ያልቅላችኋል ማለት ነው። የተፈታችሁ ፊሊትሮ ናት። ከዛ ከጨረሳችሁ በኋላ ደግሞ ጀሪካናችሁን ወይ ደግሞ ይሄ ዘይት መቀበያችሁን ታወጡታላችሁ። እሷ ላይ ይኸው ሙሉ እንደሆነ ነው። እንደዚህ ገልበጥ አድርገን ቦታም ሳናበላሽ ሳይመካከልብንም በአግባቧ መጠቀም እንችላለን ማለት ነው። ይሄ የሞተር ዘይቷ ነው። ስለዚህ የሞተር ዘይቱን ስንፈታው በጣም ቀላል ነው። ብዙ የሚካበድ አይደለም። መፍታት ነው። እቺን ቀላል ናት። ወደ ላይ ሳብ አድርጎ መፍታት ነው። ስለዚህ ለአንዳንድ መኪኖች የፊልትሩ ላይ ዘይት ጨምሮ ነው የሚሰካው። ለእኛ ግን ለዚህ ትናንሽ መኪና ፊልትሩ ላይ ዘይት አይጨመረበትም። ምክንያቱም ወደ ጎን አዘቅዝቀን ስለምናደርጋቸው ዘይቱን ብንጨምረውም መፍሰሱ አይቀርም። ያው ቀደም እንዳያችሁት ስንፈታው ዘይቱ ወዲያው ነበር የፈሰሰው። አሁን ግን ምንም ጥቅም የለውም ማለት ነው። ስለዚህ በዛችሁ መንገድ ቦታዋ ላይ መለሳችሁ ማሰር። ከዛ በደንብ ግን መጥበቋን ቼክ ማድረግ አለባችሁ። ያለበለዚያ በደንብ ካለጠበቃችኋት ልክ ሞተር የምታስነሱበት ሰዓት ላይ በዚህ በኩል ዘይቱን ያፈስባችኋል ማለት ነው። ዘይት አፍስሶ ይጨርስባችኋል። ያ ደግሞ ለመኪናውም አደገኛ ነው የሚሆነው። ስለዚህ እንደዚህ እጃችሁን በጣም በዘይት ስለምትነካኩ ዘይት ሊያንሸራትትባችሁ ይችላል። ስለዚህ ጠበቅ ታደርጋላችሁ ማለት ነው። ከዛ አሁን መጣው ወደ ሞተር መጨመር ነው። እንደምታዩት 4 ሊትር ነው እኔ የገዛሁትኝ። ስለዚህ ለሞተር የምጨምረው ብዙ ጊዜ 3 ተኩል ነው የሚመከረው። ስለዚህ እኔ ግን እያየሁኝ ስትጨምሩ በአንድ ብሎ ነው መጨመር የለባችሁም፣ መገመት አለባችሁ። እቺ ሃይላንድ ደግሞ ቆርጣችሁ እንደዚህ ብታዘጋጁ ለመጨመር በጣም ቀላል ነው። ምክንያቱም ቀጥታ ዛች ዳይሬክት ላስገባ ስትሉ እጃችሁን ሊንቀጠቀጥ ይችላል፣ ወይ ደግሞ ወደ ውጭ ይፈስና ያው ዘይት ታውቁታላችሁ ውድ ነው የሚገዛው። ስለዚህ የመፍሰስና የማባከን ሁኔታ እንዳይደርስብን ምን ማድረግ አለብን? እቺ ሃይላንዷን ቆረጥ እናደርግና እላዋ ላይ ሰከት አድርገን ብንጨምርበት በጣም በቀላሉ ዘይታችንን ወደ ምንፈልገው ቦታ ላይ የመጨመር እድል አለን ማለት ነው። ሁሌም እንደዚህ የጨመራችሁ ነው የቆራረጥኩት እያያችሁኝ ነው። እንደዚህ የምናደርግበት ምክንያት ምንድነው? ዘይቱ የቱ ጋር ያለው መጠኑ ብሎ ለመለየት ነው። ይሄው አሁን 1 ሊትሯ ላይ ትንሽ ወረድ ብሎ ነው ያለው። ስለዚህ ጨምርላታለሁ እኔ ትንሽ 3 ተኩል እንዳልኳችሁ ነው። ከዛ በኋላ ተኩሏን ታስቀራላችሁ ማለት ነው። አሁን መጀመሪያ በሌቤሎ አሁን ዘይታችንም ቼክ የምናደርገው በሌቤሎ የቱ ጋር ነው ዘይት መጠኑ ያለው የሚለውንም ይነግረናል ማለት ነው። ቀጥታ የሚገባው ወዴት ነው? ወደ ኦይል ፓን ወይ ደግሞ ወደ ዘይት ማጠራቀሚያው ቋቱ ቀጥታ በዛ ስለጨመረው ስለሚገባ እነዚህ ሁለቱ ቀዳዳዎች አሉ። ምንጊዜም ዘይታችን በላይኛው ቀዳዳ ላይ እንዲቀመጥ ነው የሚመከረው። ከዛ በታች ደግሞ ከታችኛው ዘይት በታች ደግሞ ከሆነ ቀዳዳ በታች ከሆነ ደግሞ በዛው ልክ ለመኪናችንም አደገኛ ነው የሚሆነው ማለት ነው።
ይኸው እንደምታዩት አሁን ዘይቷን ስጨምር በየት በኩል ነው ያየናት? ይኸው ሊቤሏ ላይ ተሳያለች። ላይኛዋ ቀዳዳ ላይ ነው ያለችው ማለት ነው። በቃ ዘይታችን ከዚህ በላይ ማለፍ የለበትም። አሁን ወዲያው ስለጨመርኩት እዚህ ጋር የሚታየው ምናልባት ደግሞ እየሰራ በሄደ ቁጥር በተለይ በየቦታው ሲቀባ ደግሞ ራሱ የተወሰነ ሊቀንስ ይችላል። ስለዚህ አይታርጋችሁ ደግሞ ጠዋት ላይ መኪናችሁን መጨመር ይቻላል ማለት ነው። እንደምታዩት ቦታዋ ላይ ነው ያለችው ማለት ነው፣ ሁለተኛዋ ቀዳዳ ላይ። በቃ ስለዚህ ያደረግነው ዘይት በቂ ነው ማለት ነው። አሁን ቀጥታ የምናልፈው ወዴት ነው? የመኪናችንን ሞተር ማስነሳት ነው ማለት ነው። ምንጊዜም ስታስነሱ በአንድ ዙር ቀጥታ ባታስነሱ ጥሩ ነው። ዘይታችሁን መታ አርጋችሁ ቁልፉ መታ አርጋችሁ መልቀቅ ነው። ከዛ በኋላ ደግሞ መያዝና ማስነሳት ይቻላል። ለምን የዘይት ስርጭቱ በአንዴ ለሁሉም ቦታ እንዲዳረስ ማለት ነው። እሺ አሁን ቀጥታ ከዘጋጋም በኋላ ወደ ሞተራችን ማስነሳት ነው የምንሄደው። እዚህ ጋር ሞተሩ ሲነሳ ትሰሙታላችሁ። ዘይቱ ሁሉም ፍሶ ስላለቀበት ወደ ላይ እስከሚመጣበት ድረስ ትንሽ ድምፁ ቀየር ያደርጋል። ሰማችሁ? ከዛ ወዲያው ዘይቱ ሲደርሰው ግን ሙሉ ድምፁ ወደ ነበረበት ይመጣል ማለት ነው። ከዛ እንዲህ ካደረጋችሁ በኋላ መኪናው ትንሽ ባለበት ቦታ እንዲሰራ መፍቀድ አለባችሁ። ምክንያቱም ዘይቱ በሰራ ቁጥር የመኪናው ቅድም ያሰርናቸው ቦታዎች የፊልትሩ ቦታ Dai 6, se quedan tercero.